ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ግማሽ ቀን ናቸው ልጆቻችን እና እነሱን ለማምጣት ቁጭ ብዬ ለምን እናንተን ደግሞ አላወራም። በነገራችን ላይ ይሄ ነገር ያምር በጣም ከሚቸግረኝ ነገር አንዱ በጣም የሚቸግረኝ የማይበረክትልኝ የፀጉር ማስያዣ ነው እና ራሴ ነኝ የሰራሁት። ስትሬች ያደርጋል ጨርቁ እና በጣም ነው የወደድኩት። የፈለገ ቢሆን ራሴ የሰራሁት ነገር ያስደስተኛል። ራስ ወዳዶኝ ይሁን አላውቅም። እንዲህ አይነት ነገሮች ደግሞ እወዳለሁ፣ እንዲህ አይነት ነገሮችን መስራት እና እንዴት ናችሁ? ደህና ናችሁ ወይ? የቅዳሜውን የኑን ተንፍስ ፕሮግራም በተመለከተ ሁሉም ተመዝግቦ አልቋል። በጣም በሚያስደስት ሁኔታ ቤቶችና ደጆች ላይ እንግዳችን የነበረች አንድ መምህርት ግን ባክሽን የሚቀጥለው ቅዳሜ አድርጊልኝ ብላኝ ሌላ ሁለተኛ ዙር ቅዳሜ ላይ አዘጋጅተናል። ስለዚህ አሁን የፊታችን ቅዳሜ 13 አይደለም፣ የሚቀጥለው ደግሞ 20 ነው። ለ20 መምጣት ለምትፈልጉ ቦታው ጉርቾላ ሆሊ ሲቲ ሴንተር ሁለተኛ ፎቅ ሴክሬት ቢዩቲ ኤንድ ስፓ ነው። አላማው ምን መሰላችሁ? ጸጉራችን እየተሰራን ሌሎች ነገሮችን ለመዋቢያ የምንፈልጋቸውን ነገሮች ሰው እንደ ምርጫው የሚያደርገውን ነገር እያደረገ ከዛ ደግሞ የሚያሳስቡን ጉዳዮች ላይ ውይይት እንድናደርግ፣ እንድንማማርበት፣ እርስ በርስ እንድንረዳዳበት፣ ኔትወርክ እንድናደርግ፣ ስራ እንድንፈጥር። ለምሳሌ ለእኔ ስራ የምትጠቅሙ ሰዎች ልትመጡ ትችላላችሁ። በዚህ ቀን እኔ ኢቨንት ሳዘጋጅ የሚቸግሩ ነገሮች ሊኖሩ ይችላሉ። እሱን ከእናንተ ጋር ተቀናቼ ልሰራ እችላለሁ። እኔ ደግሞ ያለኝ እናንተ የሌላችሁ ነገር ሊኖር ይችላል። በዛ ደግሞ እኔ ላግዛችሁ እችላለሁ። ልክ እንደዚህ እዛ የሚመጡት 10 ሴቶች እርስ በርስ ኔትወርክ እንዲፈጥሩና ስራ እንዲሰሩ፣ አብረው እንዲረዳዱ፣ ሀሳብ እንዲለዋወጡ። በጣም ሀሳብ መለዋወጥን የመሰለ ነገር የለም። በዛ ላይ በጣም የሚያስደስታችሁ ነገር ምን መሰላችሁ? ምንም ጀጅመንት አይኖሩም። እሷ እንዲናት የምንባባልበት አይደለም። በጣም ቀና ሰዎች ናቸው የሚመጡት። በእርግጠኝነት 100% የምናገረው ቀና ሰዎች ናቸው የሚመጡት። ላለፉት 3 ዓመታት ይሄ ስለሆነ የገጠመኝ ቀና ሰዎች የሚመጡበት ነውና የምንጠቀምበት። በዛ ላይ ከሁሉ የበለጠ ደግሞ ምን ያስደስታል? እርስ በርስ መተጋገዝን፣ መረዳዳትን፣ መተባበርን የመሰለ ነገር የለም። በተለይ ለሴቶች በጣም ብዙ ኔጌቲቭ ነገሮች አሉ ስለኛ የሚነገረው። ሴቶች አብረው መስራት አይችሉም፣ ሴቶች እንደዚህ ያደርጉ ምናምን። እኛ ግን በጣም የምንረዳዳ ሰዎች ነን። ሀገር የቆመው በእኛ ነው፣ ምንም ጥያቄ የለውም። እና ብዙ ነገር አብረን መስራት የምንችላቸው ብዙ ነገሮች ይኖራሉ። የምንተጋገዛቸው በጣም ብዙ ነገሮች ይኖራሉ። ችግሮቻችን ተመሳሳይ ናቸው። የኑሮ ደረጃችን ነው የሚለያየው፣ እድሜያችን ነው የሚለያየው፣ የትምህርት ደረጃችን ነው የሚለያየው፣ ያደግንበት የቤተሰብ ሁኔታ ነው የሚለያየው እንጂ በስተመጨረሻ የሚገጥሙን ነገሮች አኗኗራችን፣ ችግሮቻችን አንድ አይነት ናቸው። ስለዚህ እነዚህም ሁሉ የምንወያይበት እና ለብዙ ነገሮቻችን መፍትሄ የምናመጣበት፣ አንዳንዴ ደግሞ አውርተን ራሱ ቅልል የሚለናል ተጨዋውተን ምናምን